ስማ ፋንታ፣ በጣም ግራ ያገባኝ ጥያቄ ልጠይቅህ። ጠይቀኝ። ምንድን ነው? ብዙ ጊዜ አይተህ ከሆነ ማለት ነው መጠጥ ቤቶች ላይ ማለት ነው ወንበር ላይ የሚቀመጡት 2-3 ሰዎች ናቸው። አጠገባቸው የተደረደረው ጠርሙስ ስታየው ስትቆጥረው ከ30 በላይ ነው። ያን ሁላ እነሱ ነው እንደሚጠጡት። እና ታዲያ እንዴ ወዳቸው አይፈነዳም እንዴ? እንዴ ሽንት ቤት አለ እኮ ይሸኑታል እንዴ እዛው በዛው በትኩሱ ወዲያው። እና ታዲያ ወይኔ በላቸው። እና ታዲያ ጥቅሙ ምንድን ነው? ጠጣ አውጣ፣ ከላይ ጠጣ ከታች አውጣ። ታዲያ ጥቅሙ ምንድን ነው ታዲያ? ኧረ ጥቅም የለውም፣ ክሳራ ብቻ ነው። አይ ምን አለ እኛ እንደዛ ብንጠጣ። እውነት ነው። ምን አለ የት በደረስን። አይ ግን የምትጠጡ ሰዎች በጣም ነው የምትገርሙት። በጣም ለከንቱ ወይስ ብራችሁ በኋላ ስትወጡ ይመለስላችሁ? ኧረ እና ታዲያ ምንድን ነው ጥቅሙ? ወይኔ በላቸው። ለከንቱ ነው ያን ሁላ ብር የምትከፍለው? ለከንቱ ነው ያን ሁላ ጊዜ የምታቃጥለው? እውነት እኮ ነው። ይገርማል በጣም እውነት ነው። አሁን የሚጠጡበትን ብር ቢያስቀምጡት እኮ በአቅሙ ንግድ ይከፍትላቸዋል፣ በትንሹም ቢሆን ማለት ነው። የምሬን። ወይም እኛን ጠጡ፣ ወይም አሁንም አረፈደም መጠጡን ተውና ብራችሁን አስቀምጡ። የምራችን ነው የምር